ህዝብ የሰጣችሁን ገንዘብ ባልተገባ መንገድ ተጨብሮ ክስ ላይ እንደሆንክ ሰማን። 500,000 ብር ካስገቡ ከወሰዱበት በኋላ ከዛ በኋላ ስልኳቸው አጠፉት። በጣም በፍጥነት የሚነዳ አይሱዚ ነበራሉ። እኔ አላቅም አላስታውስና በጣም ወደ ላይ አንስቶ እንደገና አባሮሃል። ከዛ በቃ ዘጋሁኝ። ትንፋሽ ራሱ የለኝም። በቃ አሁን እንዴት ነህ? ጤና በደንብ ሙሉ ለሙሉ ተሽሎሃል ማለት አይሻልም? እዚህ ጋር ይዛጋይ ከማለት ለፈጣሪ ምስጋና ማቅረባችን ተመስገን ጌታዬ ማለቱ ይሻላል። ሙዚቃ ሰርተሃል። አንድ በጣም ቆንጆ ሙዚቃ ጤና ከተመለሰ በኋላ ባለቤቴ በጣም ማለት በእኔ የከፈለችው መስዋዕትነት ይሄ ነው የሚባል ዝም ብሎ በቃል ምን ነገር አይደለም። 15 ቀን ድረስ ከአይሲ እስከምወጣ ድረስ ነፍሰ ጡር ሆና እነሱ እንቀይርሽ እንኳን ሲሏት እምቢ ብላ አይሲ ውስጥ መግባት አትችልም። ከዛው በር ላይ አንድ ወንበር ይሰጣትና እዛ ትውላለች ታድራለች 15 ቀን ድረስ እስከምነቃ ከዛው ወንበር ተነቃነቀሽ። ማታም ቀን እንደ ልጁ ላየኝ ከልጁ ጎሮሮ ቀንሶ ለሰጠኝ ነስሩ ሞቷል ብሎ አደጋ ደርሶበታል ሞቷል ብሎ ላለቀሱ ውጭም ላሉ አገር ውስጥም ላሉ እኔ ሰጥቼ አልችልም።